የሚያስለቅስ? አሁንም ይሁን የተፈጠረ ነገር አለ አይደል? አረ ምንም የተፈጠረ ነገር የለም። ስለ እህትሽ ነገርሽኝ ነገር ልብ አለ። እሺ ቃል ገባልኝ። ሄዱዬ ምንም ነገር ላልደብቅሽ ቃል ገባለሁ። እሺ ግን ቃልህን ያጠፍክ ቀን ልቤን እንደምትሰብረው ታውቃለህ አይደል? እሱን በደንብ አውቃለሁ። ግን በቃ አሁን ስለ ስራ ጉዳይ ታሪክ ትንሽ ላውራውና በኋላ ረፋፍደን እንገናኝ። እሺ ብዙ እንዳትቆይ እሺ። አንድ የምትፈትነው አዲስ ተቀጣሪ አለ። ኧረ ችግር የለውም ብዙ አናረፍ። ግን እኮ ምላጭ ሊፈትነው ይችላል። ጭራሽ ምላጭን እያወቀው ትላንትና ልጁን አግኝቶት ሲያዝገው ነበር። አረ እንደውም ቁጭ ብድግ ሁሉ ሲያሰራው ነበር። ከዛ በኋላ ዛሬ ረፍት እንዲያደርግ ብዬ እንዳትመጣ አልኩት። አይ ምላጭ እና ወደ ስራ ቦታ የሚከፍተው ማን ነው? ላረፍት እችላለሁ ብዬ ለጃክሰን ቁልፉን ሰጥቼዋለሁ። አይ ጃክሰን እሱም እኮ ከመላጭ ባሰ ብድ እኮ ነው። ይልቅ እንደ ማይክል ደነሰልኝ ብሎ ብቻ በክራንች ባላገኘ ነው ልጁ። ልክ ነህ ሳሚ። ስለዚህ በቃ ሁለታችሁም እንዳታረፍዱሽ። ችግር የለውም ሄዱ ያናረፍድ መጣ። እሺ ኡፍ ደወለ ደግሞ ስቴሽን የለችም በይ። አያታ መዋሽቷ ሳይንስ ስልኬን አታነሳም። ቆይ አንተ ከመጀመሩ ለሴት እንደዚህ ሆንከው ለምን አትተዋትም? የማትፈልጊ ከሆነ ለምን አትነግሪው? ምንድነው እንደዚህ ሰው ላይ መጫወት? እወድሻለሁ ሲለኝ እኮ ነው ያስጠላኝ። ዛሬ አልተዋትም ሄጄ አወራታለሁ። እንዲወድሽ አይደል እንዴ እንደዛ ስትሆኝለት የነበረው? እንዲወደኝ ሳይሆን እሱ ከማንም እንደማይበልጥ ላሳየው ነበር የፈለኩት። አሳየሁት። መጣልሽ መጣ። መዋሸት እኮ አስፈላጊ አልነበረም። በዛ ላይ ለምዶ ስልኬን እያይሽ ማታነሽ? አዎ መዋሸት አስፈላጊ አልነበረም፣ ግን ደግሞ አንተም ጨቀጨከኝ። ጊዜ ይፈልጋል። እኔ ስፈልግ ራስ ይደውልልሃል። አሁን ሂድ። አንቺ ነሽ እኔ ላይ እንደዚህ ይሆንሻለሽ? ጥሩ እንተያያለና ቢያንስ አሁን እውነቱን ንገሪው። አንቺ ካልነገርሽው ግን እኔ እነግረዋለሁ። ስራ ቀለልሽልኝ። እንደውም ሂጂና ንገሪው። ኢዛና ምሩ አንተን አልነበረም የወደደችው ማለት እና ማንን ነው የወደደችው? አንተን አልነበረም። እምቢ ባይነትን፣ ደረቅነትን፣ አልሸነፍ ባይነትን ነበረ። ስትሸነፍ ደግሞ ጠላች። ምን እቺውሻ አለቃት። ኢዛና ይኸውልህ ይዙ ተው። ምን ልትሆን ትሰሚኛለሽ? እኔ ማፍቀር በመቻሌ ሙሉ ሰውነቴን አግኝቻለሁ። አንቺ ግን መፈቀር እንኳን ማትችይ ባዶ ሴት ነሽ። የምር በጠላሽ ልክ መጥላት ባልችል እንኳን በተውሽ ልክ መተው አያቅተኝም። ምንድነው አቻክለ ጠራኝ? ካሌባ እንኳን ደስ አለ። እናቴን ላሳርፋት ነው። ስራ አገኘህ? አው ወንድሜ፣ እንደውም ና ቶሎ ብለውኛል። ሸኘኝ። ደስ ብሎኛል። በቶሎ ግባ። አፍጥነው በእናትህ ሰዓት እንዳይደርስ። ካሌቦ ስልክ እየጠራ ነው። ልነዳ አይደል? አንሳና ላውድ አድርግልኝ። ፍቅር ወይ ቶሎ ጥፍሬን አሰራኝና ባዛሩ ጋር እንሂዳ። አሁን ግን የሆነ ቦታ ልሄድ ነበር። ተናገርኩ። እኔ ከባዛር አልቀርም። እሺ መጣሁ። እኔን ቶሎ ሸኝተኝ ነው አይደል የምትሄደው? አረ ይሁን። ይቺ እንኳን እንዳትነጫነጭ። ባይሆን ስመለስ ሸኛለሁ። እሷ ጥፍር ልትሰራ እኔ በስንት ጊዜ ያገኘሁት ስራ ይበላሽ ካሌብ። ያው ይሁን። ከሷ በላይ አንተ ትረዳኝ የለ? አንተ ነህ የምትቀርበኝ። እሺ አይ ካሌብ በእኔ እኮ አይጨክንም። ይሁን። የታክሲ እንኳን ልስጥሽ ብዬ እኮ ነው። ይቺ ናት አለችው። ይሁን። ሌላ ነገር አስቤ አይደለም። ለምን ባዛር አብረኛ አትሄድም? በ100 ብር ብቻ የ2.8 ሚሊዮን ብር መኪና ልታሸንፍ ትችላለህ። አዎ በቴሌብር አዲስ ነገር እስከ ፋሲካ ኤክስፖ እስከ ሚያዝያ 11 ድረስ የሚቆይ ልዩ ድል ይዞላችሁ መጥቷል። ኤክስፖ ላይም ለመሳተፍ በ100 ብር ብቻ ከቴሌብር ትኬት ሲቆርጡ የ2.8 ሚሊዮን ብር መኪና፣ ዱዳይ ኢባይክ እንዲሁም ስማርት ስልኮችን የሚያሸንፉበት እጣ ውስጥ ይገባሉ። ምን ይጠብቃሉ? እጣ ያለውን የመግቢያ ትኬቶን ለማግኘት ቴሌብርን እየተጠቀሙ በኤግዚቢሽን ማዕከል በሚዘጋጀው ታላቅ ኤክስፖ ላይ ይሳተፉ። በተጨማሪም እናንተ ይምጡ እንጂ እኛ በ150 ብር ብቻ የጾም ቡፌ አዘጋጅተን እንብላ ብለኖታል። በቴሌብር አዲስ ነገር እስከ ፋሲካ ኤክስፖ መጥተው ፈልገው የሚያጡት ነገር የለም። ዮኒ ወንድሜ ሊተዋወቅህ እየመጣ ነው። እኔ በስመ አብ ያው መጣ። ሰላም ወንድሜ። እሱ ነው? አዎ። ምንድነው ልብሱ? ባንክ ነው የሚሰራው። ብታይ ጥሩ ገቢ ያለው 2 ዲግሪም አለው። ጥሩ አንባቢ ነው። መማርና ማንበቡ አሮጌ ልብሱን ካልቀየረለት ምን ዋጋ አለ? በጨርቅ ዓለም ትልቁ መመዘኛው ጨርቅ ነው። እህትህን እንደ ሸቀጥ ለመሸጥ አትዘጋጅ። ሰው ነች። ሂሳብ አምጪልኝ። ሂሳቡን ለኛ ተው። መጀመሪያ ጨርቅን ቀይር። ዮኒ ቁጭ በይ። ይሄ ነው ቤቱ እንዴ ጋሼ? እሷን አዲስ ጎረቤት ይዤ ልመጣለሁ ያሉ? ይሄ ነው ጎረቤቴ? እርሷ አባቴ ኖት። እኔ እንደ ልጄ ስለማይወት ነው። ከሚስቶት ጋር የምታፋጡት ምን ማለት ነው? ቆንጆ ቆንጆ ወንድ ታመጣለች፣ ሚስቶት ደግሞ ሻፋዳ ናት። ምን? እኔ እኮ 5ኛ ሚስቶት እንዳይቀሙ ብዬ ነው። እሱ ራሱ እንዳያምኑት
እሳቸው ራሱ ከቤብ ስር አይደል እንደሚውሉት መች ተለይተው ነው? አስካልዬ ነው ቤቢ ያልከው? ይኸው አላልኩትም ለአሮጊት አይመለስ። ስራፈት መሰልኩሽ እንዴ? እኔ እኮ የተፍታታው ገንዘብ መሰራ ሰው ነኝ። እንዴት? በዊምቦል በአንድ ጨዋታ ከሁለት በላይ ምርጫዎችን መምረጥ እንዲችሉ ዊምቦል ብቻ እድሉን አመቻችቶሎታል። ጨዋታዎችም እየተካሄዱ መመደብ የሚችሉ ሲሆን ጨዋታውም ሳይጠናቀቅ ገንዘባችሁን ካሻውት ብላችሁ ማውጣት ትችላላችሁ። ዊምቦልን ለፈለጉት ሰው በቀጥታ ሲያጋሩ 10% ኮሚሽን የሚያገኙ ይሆናል። እንዲሁም ቴሌግራም ቻናላችንን ጆይን ሲያደርጉ የተለያዩ ሽልማቶችን አዘጋጅተናል። ይሸለሙ። ከላይ በማስቀመጠው ፕሮሞ ኮድ እየተጠቀመ ጆይን ለሚያደርግ 500 ሰዎች ደግሞ የ20 ብር ቦነስ አላቸው። ስለምንድን ነው የምታወሩት? ጋሺ በዊምቦል እየተፍታቱ ገንዘብ ይስሩ። ሊንኩን ፕሮፋይሌ ላይ ታገኙታላችሁ። ደህና መሹ ማለት እንዴት አመሸና ግባ ውሻ የለም እንዴ? ና ይዞ አይናከስም። በዛ ላይ ታስሯል። ወይኔ ውስጥ አያምንም። የኔ ውስጥ ተጠራጣሪ ነው። ጽዬ ጓደኞችሽ አሸፈርሽን ብለው በር ላይ ቆመዋል። ውጭላቸው። ወይኔ ደረሰ እንደ ሰዓቱ። ምን ለብሼ ልሄድ ነው እንዴ? ጂንስሽስ አታዩም? አልደረቀም እኮ። እና ጓደኛሽ ለልደቷ ሁሉንም ጠርታ አንቺ ብቻ ብትቀሪ ቀናሽ ነው የሚሉሽ። ምን ላድርግ? ፍርሃትሽ እኮ ይገባኛል። በሰው መሀል ተገኝቶ አለመታየት ለሴት ልጅ ሞታ እንደሆነ አልጠፋኝም። ኧረ እህትህን ጥራልኝ። ሁሉም ጥለውኝ ሄዱ። ምሩዬ ዛሬ አችልም። ሆስፒታል ልትወስደኝ ነው። ትንሽ አሞኛል። እስካሁን አስጠብቀኝ። ወይኔ ጉዴ። ምን አንድ ያላት ሱሪ አልደረቀም አትል? ሲያስጠላ። ድምዳምና ጎጆ የቀንቱ አይዋለው ይሄም ቀን አልፎ ደመናው ገፎ የኔ ቆንጆ የኔ አበባ ወይ አየህ አይደለ? እነሱ የኔ ፍቅር የኔ አበባ የኔ ቆንጆ ምናምን ይባባላሉ። አንተ ግን አንድ ቀን የኔ ፍቅር በለኛ አታውቅም። የኔ አህያ፣ የኔ ድመት፣ የኔ ዝንጀሮዬ አንድ ቀን 15 ዓመት ሙሉ አብረን ስንኖር ግን አንድ ቀን የፍቅር ጥያቄ ጠይቀኝ። ዝም በል በእናትህ። ድሮ ምን ነኝ ለይቼ መምረጥ የነበረብኝ። ስንቱ ሲወድቅልኝ የኔ ቃጃ ማር ወዴ እናት አሽ ድንጋይ ራስ ወይ